በመጽሐፍ ቅዱሳችን ውስጥ የታለፉ ሶስት ዋና ዋና ማዕበሎችን ትመለከታላችሁ። በመግቢያዬ ላይ እንደነገርኳችሁ በመጽሐፍ ቅዱሳችን ውስጥ ሶስት ዋና ዋና የታለፉ ማዕበሎችን ትመለከታላችሁ። የመጀመሪያው የዮናስ ማዕበል ነው። የዮናስ ማዕበል ባለመታዘዝ ምክንያት የተከሰተ ማዕበል እንደነበረ ትንቢተ ዮናስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 16 ስታነቡ ትመለከታላችሁ። ይህንንም ደግሞ ልክ ዮናስ ወደ ጥሪውና ወደ እግዚአብሔር ዓላማ ሲመለስ እግዚአብሔር ማዕበሉን እንዳቆመለት የእግዚአብሔር ቃል ይናገራል። ሁለተኛው ማዕበል የኢየሱስ ማዕበል ነው። ይሄኛው ማዕበል ደግሞ ጌታ ኢየሱስ የእግዚአብሔርን ፍቃድ እያከናወነ እየፈጸመ የተከሰተ ማዕበል ነው። ወዳጆቼ ሶስተኛው በመጽሐፍ ቅዱሳችን ውስጥ የምትመለከቱት የታለፈ ማዕበል የጳውሎስ ማዕበል ነው። ሐዋርያው ጳውሎስ የገጠመው ማዕበል ዋነኛ ማዕበሉ የተከሰተበት ምክንያት በሌሎች ሰዎች ስህተት ምክንያት እንደሆነ የእግዚአብሔር ቃል ይነግረናል። ሐዋርያው ጳውሎስ በሌሎች ሰዎች ምክንያት የገጠመውን ማዕበል በመዋኘትና በመጽናት እንዳለፈው በሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ ስታነቡ ትመለከታላችሁ። ስለዚህ እነዚህን ሶስት ማዕበሎች ስትመለከቱ ማዕበል ወደ ህይወታችን፣ የህይወት ችግር ወደ ህይወታችን፣ ፈተና ወደ ህይወታችን የሚመጣባቸው ሶስት የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ህይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በህይወታችን ሊገጥመን ይችላል። እነዚህን ሶስት ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስ ስም ጸጥ ረጭ ይላሉ። በአንዳንዶቻችሁ ላይ የጽናት መንፈስ የሚያጸና የዲተርሚኔሽን ስፒሪት አሁን እንደነገርኳችሁ በተሳሳቱ ሰዎች ምክንያት በሌሎች ሰዎች ስህተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በተአምራት አይደለም በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ። የሐዋርያት ሥራ መጽሐፍ እንደሚናገር ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ እረፍትና ወደ በረከታችሁ መሻገር ይሆንላችኋል። አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል። በቤትና በውጪ በአደባባይና በሚስጥር ሕይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል። እንደ ድንጋይ ዝም ይላል። አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል፣ ማለፍ ይሆንለታል፣ መድረስ ይሆንለታል። ለኢየሱስ ክብር ምስጋና ይገባዋል። ይሰማኛል ታውቃላችሁ፣ ይታየኛል ታውቃላችሁ። የትኛውንም ያህል ጠላት ሊያፏጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ ያውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። አልፈዋለሁ የሚል ሰው ካለ አሜን ይባል። ይሄን ጨለማ ታልፈዋለህ፣ ይሄን ችግር ታልፈዋለህ፣ ይሄን ተግዳሮት ታልፈዋለህ፣ ይሄን ፈተና ታልፈዋለህ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለህ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለህ፣ አልፈ ለምስጋና ትቆማለህ። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብዬ ስል የህይወት ችግር ማለቴ እንደሆነ እንዲታወቅልኝ ይፈልጋል። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ
ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በሕይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው ይሄ ማዕበል። ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው፣ እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋነኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው፣ ሀብት አይደለም የሚሆነው፣ የህይወት ችግር፣ የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋነኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ እግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው። ምክንያቱም አንዳንዱ የህይወት ዓላማና ተግዳሮት አንተን መቅጣት ሳይሆን ዓላማው አንተን ወደ እግዚአብሔር ዓላማና ፍቃድ ማዞር ነው። ፊትህን ማስተካከል ነው። አንተን መመለስ ነው። የሚያምርብህ እግዚአብሔር ባየልህ ቦታ፣ የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። እውነቴን ነው የምነግርህ። ያለ ቦታ መሆንን እኔ አውቀዋለሁ። ያለ ቦታ መሆንን ከቅባት ውጪ፣ ከጥሪ ውጪ እግዚአብሔር ካየልህ፣ እግዚአብሔር ከነገረልህ ከዛ ስፍራ ውጪ መኖርን አውቀዋለሁ። ይገርማል። እዛ ሁኔታው ስትሆን እየቻልክ አትችልም፣ እያወቅክ አታውቅም። ብዙ ነገር እግዚአብሔር በአንተ ሊሰራ እየፈለገ ለሌላው ሰው ቀላል ነገር ለአንተ ከባድ ይሆናል። ዛሬ ግን እነግርሃለሁ፣ ወደ ቦታ ትመለሳለህ። ህይወት ይቀላል፣ ስራ ይቀላል። መሪ በሹፌር እጅ እንደሚያዝ በጌታ በኢየሱስም በሚቀጥለው ዘመን እግዚአብሔር ያየላችሁን መያዝ ይሆንላችኋል። በኢየሱስም መያዝ ይሆንላችኋል። በኢየሱስም ይሆንላችኋል። ማዕበሉ ይታለፋል ወዳጄ። ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው።
በመሸሽ አይደለም። ይገርማል። በመሸሽ አይደለም። በግብታዊነት እንዳይመስል ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ሌላ የማይፈልጉት ነገር ስላለ ነው። እግዚአብሔር የሚፈልገው ነገር አለ በእነሱ እነሱ ደግሞ በተፈለጉበት ቦታ የማይፈልጉት ነገር አለ። ምቾት የነሳቸው ነገር አለ። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር መጋፋትም ቢኖር ወጀብም ቢኖር ተግዳሮትም ቢኖር በታየል ቦታ እግዚአብሔር አንተን በፈለገው ቦታ ዋጋ ያለ ክብር ያለ ፍጻሜ ያለ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስ ስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ የተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ ከማዕበሉ ጋር መነጋገር የሚችሉ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው፣ እምነት ስላለክ ነው፣ አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል፣ ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህ። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርምሃል፣ የእግዚአብሔር ቃል እንደሚናገር ህዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ ነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። አንተ ለቀቅ አድርግና ረገጥ አድርግና አሜን ባል። ዛሬ ማታ ከእግዚአብሔር ዘንድ አንድ ተግሳጽ፣ አንድ ግሳጼ በማዕበሉ ላይ ይነሳል። ቀጥረጭ ይላል የሚል ሰው ካለ አሜን ይበለኝ። ይገርማል። ሰዎች ወሬ ሲያበዙብኝ እንቅልፌ አይጠፋም፣ እንቅልፌ ይመጣል። በሰላም እተኛለሁ፣ አንቀላፋለሁ። እግዚአብሔር መተማመኛ፣ ከስጋት ሁሉ መታኛ። ትልቅ እምነት በማዕበል ውስጥ ይተኛል። ይሄ የሚተኛ ሰው ደግሞ ማዕበሉን ያነጋግረዋል። በለው አንተ ተራራ አለመሆኑ ምንድነው? በልጄ ፊት ደልዳላ ሜዳ ትሆናለህ ተብሎ ተጽፏል። ዛሬ እነግርሃለሁ፣ እግዚአብሔር ምስክሬ ነው። ማዕበሉን ያስነሳው ማንም ይሁን ማን ከዚህ ቀን ጀምሮ እንደ ድንጋይ ዝም ይላል፣ እንደ ድንጋይ ጸጥ ይላል። አሜን በል። እንደ ድንጋይ ጸጥ ይላል። ቢዝነስ ላይ የተነሳ ማዕበል ጸጥ ይላል። አገልግሎት ላይ የተነሳ ማዕበል ጸጥ ይላል። ቤት ላይ የተነሳ ማዕበል ጸጥ ይላል። አልፈ መሄድ ይሆንልሃል። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል። አሁን ያለውን ተግዳሮት ታልፈዋለህ። እንደዚህ ነው የሚሆነው። እንዴት ብለህ ካልከኝ ሰው መኪና ሲነዳ ከፊት ለፊቱ ያለውን ተራራ በተጠጋው ቁጥር ተራራው እየቀነሰ እንደሚመጣ በሄደ ቁጥር ወደ ኋላው እንደሚሆን እኔ በእግዚአብሔር መንፈስ ሆኜ እነግርሃለሁ። ዛሬ ከፊት ለፊት ትልቅ መስሎ የታየ ነገር ካለፍከው በኋላ ከኋላ ይሆናል። ወደፊት ትሄዳለህ፣ ከኋላ ይሆናል። አሁን ከፊት የቆመ ከኋላ ይሆናል። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል። እሺ እንዴት እንደምታልፈው ልንገራ። እሺ በለኝ። ከዚህ በፊት ተናግሬ አውቃለሁ። ከረጅም ዓመት በፊት የእስራኤል ሰዎች በኤርትራ ባህር ሲሻገሩ ይገርማል። እግሮቻቸው የረገጠው መሬት 0 ነው። 0 ኪሎ ሜትር ማንም ሄዶ የማያውቅበት መሬት። ያ መሬት ለመጀመሪያ ጊዜ ነው ውሃው የተገለጠለት። ለመጀመሪያ ጊዜ ነው የሰው እግር የረገጠው። የመጀመሪያ ጊዜ ነው። ከዚህ በፊት ማንም ረግጦት አያውቅም። ፈርዖን ረግጦት አያውቅም። ትሻገረዋለህ ብዬ ስልህ ከዚህ በፊት ማንም ባላለፈው መንገድ ታልፈዋለህ። በጌታ በኢየሱስም ታልፈዋለህ። ከዚህ በፊት ዘሮች ሄደው በማያውቁበት መንገድ ትሄዳለህ። በኢየሱስም ትሄዳለህ። ደግሞ አንድ መልእክት አለኝ። አሜን ካልክ እጅን ከፍ አድርገህ ለአንተ በተከፈተው በር ጠላቶች አይሻገሩም። አሜን። ለአንተ በተከፈተው በር ጠላቶች አይሻገሩም። ትሻገራለህ። ከዛ በኋላ ይዘጋል። የተከተለ ፈረስና ፈረሰኛ በውሃ ይሰጥራል። እንደተደገፈ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። በማዕበል ውስጥ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። አዋጅ ወጥቶበት ሚተኛ ካየህ ያ ሰውዬ ጴንጤ ነው። ጠላቶች ተነስተውበት ሚተኛ ካየህ ያ ሰው ጴንጤ ነው። አንተ ማዕበል ተነስቶበት ሚተኛ ካለ ያ ሰውዬ ጴንጤ ነው። በኔ ሌላ ሰው ሊሆን
አይችልም። ሌላ ሰው ሊሆን አይችልም። ለመሰለ በማዕበል ውስጥ መተኛት የሚችል ጴንጤ ብቻ። ዳዊት ከቤተ መንግስቱ ወጥቶ ካልጋ ወርዶ ድንጋይ ተንተርሶ ተኝቷል። እንቅልፍ አልጋ ላይ አይደለም ያለው፣ ጌታ ጋር እና እምልህ ነገር እንደዚህ ነው። እውነቴን ነው። እንቅልፍ የነሳ ያሰጋ፣ እንዴት ሆናለሁ እንዴት አልፈዋለሁ ያልከው ነገር፣ ጨንቆኛል ረዳት የለኝም ያልከው ነገር ይከርማል። ያለ ረዳት ያለ አጋሽ ያለ አይዞባ ያለ ሰው ያለ ጓደኛ ታልፈዋለህ። የሚቀጥለው ወር የሚቀጥለው ዓመት ለምስክርነት ትቆማለህ። ታልፈዋለህ። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ፍራችሁን አትለቁ። አንዳንድ ሰዎች በማዕበል ውስጥ የሚሆኑት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ከሰዎች ስህተት የተነሳ የምትገቡበት ማዕበል አለ። የተሳሳቱ ሮንግ ሰዎች በህይወታችሁ ሲሆኑ ማዕበል ውስጥ ትገባላችሁ። ልክ እንደ ጳውሎስ። በጳውሎስ ላይ የደረሰው ማዕበል እምነት የማጣት ውጤት አይደለም። ከእግዚአብሔር ዓላማ የመዞር ወይም ደግሞ ለእግዚአብሔር ጥሪና ዓላማ ያለመታዘዝ ውጤት አይደለም። የተሳሳቱ ሰዎች በጳውሎስ ጀልባ ውስጥ ስለነበሩ የተነሳ ማዕበል ነው። ብዙ ጉዳትና ስቃይ የሚያስከትሉ ግንኙነቶች አሉ። ጓደኝነቶች፣ ግንኙነቶች፣ ህብረቶች ሁሉ ተርፍ ያለባቸው አይደሉም። ነገር ግን ብዙ ስቃይና ጉዳት እንድታስተናግድ የሚያደርጉ እነዚህን ጉዳትና ስቃይ፣ ጠባሳ፣ ስብራት እንድታስተናግድ የሚያደርጉ ግንኙነቶች አሉ። ስለዚህ በተሳሳቱ ሰዎች ምክንያት በህይወትክ ላይ የሚነሳውን ማዕበል የምታልፈው ከእንደነዚህ አይነት የተሳሳቱ ግንኙነቶች በመራቅ ነው። አንተ እነሱን ስትይዛቸው ሰይጣን ደግሞ አንተን ይዛል። መያዣ ነው የሚያደርግህ፣ መያዣ ያደርጋል። ከህይወትክ ላይ ካላወረድካቸው ተሸክማቸው በማዕበል ውስጥ ነው የምትሰምጠው። አንዳንድ ሰዎች እግዚአብሔር ያላሸከሟችሁን ሰዎች ተሸክማቸዋል። እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ እየሰጠማችሁ ነው ያላችሁት። ከማዕበሉ መውጣት ከፈለጋችሁ እነዛን ሰዎች ከህይወታችሁ አውጧቸው። ማዕበሉ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን፣ መስጠሙ ደግሞ እናንተ በራሳችሁ ላይ የምታደርጉት። ችግሩ ክህደቱ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን፣ ቢተርነሱ ደግሞ እናንተ በራሳችሁ ላይ የምታደርጉት ነው። አንዳንድ ሰዎች ጉዳትና ስቃይ የምታስተናግዱባቸውን የተሳሳተ ግንኙነቶች ተሸክማችሁ በውስጣችሁ ቢተርነስ ምሬትን ይዛችኋል፣ ፈጥራችኋል። ይሄንን ቢተርነስ ይዛችሁ ደግሞ ልትሻገሩት ልታልፉት አትችሉ። ማዕበሉን አውርዷቸው፣ አስወጧቸው ከህይወታችሁ። ባለትዳር ከሆንክ ዋናው ያንተ እግዚአብሔር የሰጠ ኃላፊነት ትዳርህ፣ ከዛ ልጆችህ። ከዛ ውጭ የሆነ ያንተ ኃላፊነት አይደለም። እግዚአብሔር ዓለምን የመጠቅለል ፕሮግራም ያለው በኢየሱስ እንጂ በዮናታን አይደለም። እኔ የኢትዮጵያን ሁሉ ችግር ልፈታ አይደለም የተጠራው። ማዕበል፣ ተግዳሮት፣ የህይወት ፈተናና መከራ ሲነሳብህ ሰልፊ ፎቶ ወይም ደግሞ ፎቶ ቆሞ የሚያነሳን ሰው በህይወት ጀልባ ላይ ጭነ እግዚአብሔር እጁን እንዳያስገባ ሌሎች ሰዎች እጃቸውን አስገብተዋል። ሮንግ ሰዎች እጃቸውን አስገብተዋል። እነሱ ሲሰበስቡ ነው እሱ እጁን የሚዘረጋው። እነሱ ሲወጡ ነው እግዚአብሔር ወደ አንተ ህይወት የሚገባው። እንዳልኳቸው አንዳንድ ሰዎች ማዕበል ውስጥ የሚሆኑት የተሳሳቱ ሰዎች ጀልባቸው ስላሉ። ጠላት መርከብህን አይፈልግም እምነትህን እንጂ። ትልቁ ኪሳራ መርከብህን ማጣት አይደለም፣ እምነትህን ማጣት ነው። ነገራቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። እናታቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። ስራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ብራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ነገርን ስታጣ እምነትህን እንዳታጣ እምነትህን ነገር ላይ አታርግ። ብር ላይ፣ ስራ ላይ፣ ሰው ጋር አታርግ። ሰይጣን መርከብህን ሊያወድም የሚፈልገው ስራህን፣ ቢዝነስህን፣ ብዙ ነገርን ሊያበላሽ የሚፈልገው ዋነኛ ዓላማው፣ ዋነኛ ፍላጎቱ መርከብህን መውሰድ ሳይሆን እምነትህን ማስጣት። ስለዚህ ጠላት የሚፈልገው መርከብህን ሳይሆን እምነትህን እንደሆነ ማወቅ አለብህ። ጠላት የሚፈልገው ቢዝነስህን አይደለም፣ ብርህን አይደለም። ጠላት የሚፈልገው ቤትህን አይደለም። ይገርማል። አንተ ካለ ይልቅ የሰጣቸው በጣም ብዙ ሰዎች ከሱ እጅ ተቀብለው እዚህ ሀገር ላይ ቪኤት የሚነዱ ብዙ ሰዎች አሉ። ሂዶን ቀር ስላንተ ቪላ ቤትና መኪና በህይወት መንገድ ላይ እንደ እግዚአብሔር ፍቃድ እየተጓዝክ ስትሄድ በተሳሳቱ ሰዎች ምክንያት በአንተ ህይወት ላይ በሚነሳው ማዕበል ማድረግ ያለብህ ማዕበሉ መርከብህን ሊያወድመው ይችላል። እምነትህን እንዲያደክም ግን እንዳትፈቅድለት። ዳመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል አለ ማለት እግዚአብሔር የለም ማለት እንዳልሆነ ወቅ። በማዕበሉ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ማመን ያለብህ ግን ስሜትህን አይደለም፣ እግዚአብሔርን ነው፣ ቃሉን ነው፣ የነገረህን ነው ማመን ያለብህ። ጳውሎስ የተናገረው ነገር ትዝ ይበልህ። ሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ የእግዚአብሔር መልአክ አጠገቤ ቆሞ ይላል። ማዕበል ውስጥ ነው ማለት፣ ጨለማ ውስጥ ነው ማለት፣ የህይወት ፈተና ውስጥ ነው ማለት እግዚአብሔር የለም ማለት አይደለም። ምናልባት በዚህ አይነት የህይወት ችግርና ፈተና ማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ወዳጄ ዛሬ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል ውስጥ ነው ማለት እግዚአብሔር ካንተ ጋር አይደለም ማለት አይደለም። በማዕበል ውስጥ ስትሆን ሁልጊዜ ታምራት አትጠብቅ። እግዚአብሔር ከፈለገ ማዕበሉን ጸጥ ሊያደርገው ይችላል። ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። እግዚአብሔር ካንተ ጋር ነው ማለት እግዚአብሔር ያለበት ህይወት ሁሉ በታምራት ይጠናቀቃል ማለት አይደለም። እግዚአብሔር ካንተ ጋር ለመሆኑ ማረጋገጫው ባንተ ህይወት የሚሆኑ ታምራቶች አይደሉም። ደግምልሃለሁ፣
እግዚአብሔር ያለበት ህይወት ሁሉ መጨረሻው ተአምራት ላይሆን ይችላል። እግዚአብሔር ከፈለገ ማዕበሉን ጸጥ ያደርገዋል፣ ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። አንዳንዱ ማዕበል ዋኝተ በጽናት የምትሻገረው የምታልፈው እንጂ በተአምራት የምታመልጠው አይደለም። ተጋፍጠ ፊት ለፊት ፕሬዝ ጋድ ብለ ኢቭን የማያምኑ ሰዎች እንኳን የሚነግሩ አንድ ጉዳይ ነው። እንደዚህ ይሏል፣ እግዚአብሔር ካንተ ጋር ከሆነ የታለ እግዚአብሔር አብሮነቱ ይላል። የእግዚአብሔር አብሮነቱ በአንተ ህይወት ተአምራት መሆኑ አይደለም። እግዚአብሔር ከፈለገ በተአምራት ማዕበሉን ጸጥ ያደርገዋል፣ ካልሆነም ደግሞ የመዋኘት አቅም ይሰጣል። በቃ ተጋባል እና ማዕበሉን የምታልፈው በተአምራት ብቻ አይደለም፣ በዋናም ነው ልልፈልግ። ዛሬ ግን የምነግርህ በእግዚአብሔር መንፈስ ሆኜ የምነግርህ ይሄንን ነው። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እውነቴን ነው የምነግርህ። እግዚአብሔር ምስክሬ ነው። በተሳሳቱ ሰዎች ምክንያት በአንተ ህይወት የተነሳ ማዕበል ደፍቆ አትቀርም። አሜን ባላይ እኔ እንደዚህ ነገርኳችሁ። ልክ መኪና ሞተሩ ሲታደስ ጉልበቱ እንደሚጨምር ድምፁ እንደሚቀየር እውነቴን ነው የምነግራችሁ። የአንዳንድ ሰዎች ውስጣችሁ ዛሬ ማታ እየታደሰ ነው። ዛሬ ማታ እየታደሰ ነው። ከዚህ በኋላ ሰው ፊት ከቆምክ ችግርህ በትንቢት መልኩ ሊነገር ሳይሆን የሆነልህን ተአምራት ልትመሰክር ነው እንጂ ፈውስን በሽታን ለመናገር በሰው ፊት አትቆምም። በኢየሱስ አሜን በል። በደንብ አድርግና እውነቴን ነው የምነግርህ። ሰዎች ተሳቀው ደንግጠው ብዙ ነገር ሆነው የሚያልፉትን ዘመን አንተ እግዚአብሔር ላይ ባለ እምነት ተደግፈ ተኝተህ ታልፈዋለህ። አሜን ይባላል። ስማ፣ ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። እግዚአብሔር ግን ሲፈውስ ያለ ማስታወሻ ነው። እግዚአብሔር ምስክሬ ነው። እንኳን የደረሰብን ችግሩን ያደረሰብን ሰው እስከምትረሳው በጌታ በኢየሱስም አልፈው ትሄዳለህ። በማዕበሉ ስትሆን ሰይጣን ቢችል እምነትን ሊያስጥል ይሞክራል። ካልቻለ ግን መንፈሳዊ ፍላጎትን ሊያስጥል ነው የሚፈልገው። ስለዚህ አንተ የማምለክ ፍላጎትን እንዳትጥል፣ የቃል ማንበብ ፍላጎትን እንዳትጥል፣ የመጸለይ ፍላጎትን እንዳትጥል። አንዳንድ ሰዎች ልክ ችግሩ ሲገቡ ታውቃለህ መብላት አይፈልጉም። ልክ እንደዚሁ አንዳንድ ሰዎች ልክ ማዕበሉ ሲገቡ ቃል መስማት አይፈልጉም፣ ማንበብ አይፈልጉም፣ መጸለይ አይፈልጉም። መንፈሳዊ ፍላጎትን እንዳትጥል። ማዕበሉ ስትገባ እዛ ማዕበል ውስጥ ሆነ መዘመር ያለብህ። ጳውሎስና ሲላስ በእስር ቤት ይዘምሩ እንደነበረ፣ እጃቸው ላይ ሰንሰለት እግራቸው ላይ እግር ብረት በነበረ ጊዜ ይዘምሩ እንደነበር መዘመርን ቀጥል፣ ማንበብ መጸለይን ቀጥል። መንፈሳዊ ፍላጎትን እንዳያስጥል ሰይጣን ተጠንቀቅ። መዝሙር ማዕበል የሌለባቸው ሰዎች መንገድ የህይወት አይነት አይደለም። ማዕበሉ ባንተ ህይወት ላይ፣ ችግሩ ባንተ ህይወት ላይ፣ ፈተናው ባንተ ህይወት ላይ ብዙ ነገሮች አበላሽቷል፣ አፍርሷል። ብዙ ነገሮች እጅግ ላይ ነበሩ፣ ሄደዋል። እነዛ የሄዱ ነገሮችን ወደ ኋላ ዞር ብለህ መጨነቅ፣ ማዘን፣ መተከዝ የለብህም። የሄደው እንኳን ሄደ፣ የቀረው እንኳን ቀረ። የሄደውን ትተህ ያለውን ነው ማሰብ ያለብህ። እና ጳውሎስን ጨምሮ እስረኞቹ ሁሉ የመርከቡን ስባሪ ይዘው ሁሉ በሰላም በደህና ተሻገሩ እንደሚል አሁን ስባሪም ቢሆን ትንሽም ቢሆን ጥቂትም ቢሆን እጅግ ላይ ያለውን ነገር ነው እንጂ ማየት ያለብህ በሄደው ነገር አይደለ መተከዝ ያለብህ። ማዕበሉን ታልፈዋለህ ስልህ ታልፈዋለህ። አሁን ያለውን ችግር ታልፈዋለህ። እግዚአብሔር ምስክሬ ነው። ጭንቀት ነገህን ከችግርህ ባዶ ያደርገው፣ ማያላቅቀው። የዛሬ ጥንካሬ ነው ባዶ የሚያደርገው። ስለ ነገ በፍጹም መጨነቅ